ሰላም ተመልካቾቻችን አስቼ ነኝ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። ዛሬ የምገኘው ሲኤምሲ ወይም ደግሞ አያት ግራንድ ሞል ቦታ ላይ ነው የምንገኘው። ሲኤምሲ ሚካኤል ወይም ደግሞ በላይኛው ወሰን ሚካኤል የሚባለው ሰፈር ላይ ነው የምገኘው። እዚህ ቦታ ላይ አያት ሪል ስቴት ሰፊ የሆነ ፕሮጀክት እየሰራ ይገኛል። በተለይ ደግሞ አሁን ላይ በመጠናቀቅ ላይ ይገኛል። ምናልባትም እዚህ ቦታ ላይ የንግድ ሱቅ የምትፈልጉ ሰዎች ካላችሁ በጣም ቆንጆ አጋጣሚ አለ። የመጀመሪያው ነገር ቅድመ ክፍያችን 25% ነው። እንደምትመለከቱት አሁን 90% የደረሰ ፕሮጀክት ነው። 90% የደረሰ ፕሮጀክትን በ25% የንግድ ሱቅ ባለቤት መሆን ትችላላችሁ። ቀሪ 1 ዓመት ከ6 ወር መክፈያ ጊዜ ይሰጣችኋል። ከዚህ በተጨማሪም ደግሞ ከ25 ካሬ ጀምሮ አለን። ምናልባትም ደግሞ አነስተኛ ካሬ የምትፈልጉ ደንበኞች ካላችሁ እስከ 169 ካሬ ድረስ አማራጮች አሉን። 25፣ 27፣ 32 ብዙ የካሬ አማራጮች አሉን። በተለይ የንግድ ሱቅ ቅድመ ክፍያ የሚጠበቅባችሁ 25% ነው። ከዚህ የንግድ ሱቅ ለየት የሚያደርገው አሁን ያለበት የግንባታ ደረጃ ኦልሞስት የአልሙኒየም ስራ ብቻ ነው የቀረው። የውስጥ ለውስጥ ቻክ እያለቀ ይገኛል። ከዚህ በተጨማሪም ደግሞ ገበያው ከዚሁ መሆኑ ነው። ምክንያቱም ከበስተጀርባ ብዙ ሬዚደንሻል መኖሪያ ቤቶች ብቻ ወይም ደግሞ ድርጅቱ የሚገነባቸው 32 ብሎኮች አሉ። ይሄኛው ለየት ያደርገዋል። 32 ብሎክ ነዋሪ አለ። እንደገና ደግሞ ሞላ አፓርትመንት ላይ እንደገና ተጨማሪ 32 ጠቅላላ ወደ 68 ብሎክ ነዋሪ ያለበት ቦታ ላይ ነው። እዚህኛው ቦታ ላይ ቤት የንግድ ሱቅ መግዛታችሁ ምናልባትም ላከራዩም ወይም ደግሞ መልሳችሁም ደግሞ እንስራበት ብትሉ በጣም ቆንጆ አጋጣሚ ነው ያለው። በዋናነት ሲኤምሲ ሚካኤል የሚገኘው ቤተክርስቲያን ጀርባ ወይም ደግሞ ወሰን ሚካኤል የሚገኘው ይህ ግዙፍ ፕሮጀክት አሁን ላይ 90% መድረሱ ይታወቃል። ታዲያ ይህ ፕሮጀክት በውስጡ የመኖሪያና የንግድ ሱቅ የያዘ መሆኑ ለንግድ ሱቅ ፈላጊዎች መልካም ዜና መሆኑን ማሳወቅ እፈልጋለሁ። ምክንያቱም ይህ መንደር በውስጡ 68 የጋራ ህንፃዎች ያሉት መሆኑ እና ንግድ ሱቅ ፈላጊዎች ደግሞ መልካም ዜና መሆኑን ማሳወቅ እፈልጋለሁ። ታዲያ ይህ የንግድ ሱቅ ሲያልቅ ከ50 ሺህ በላይ ጎብኚዎች ይኖሩታል ተብሎ ይገመታል። የዚህ የንግድ ሱቅ ባለቤት ለመሆን ደግሞ ከ980 ሺህ ብር ቅድመ ክፍያ ጀምሮ የዚህ የንግድ ሱቅ ባለቤት መሆን ትችላላችሁ። ብዙ የካሬ አማራጮችም አሉን። እስከ ፈለጋችሁት የካሬ አማራጮች አሉን። በተለይ ደግሞ ትልልቅ ካሬ ለባንክ፣ ለኢንሹራንስ ወይም ደግሞ ለሱፐር ማርኬት የምትፈልጉ ደንበኞች ካላችሁ ትልልቅ ካሬዎች ስላሉን በውስጥ መስመር ብታናግሩኝ ሙሉ መረጃውን ማግኘት ትችላላችሁ። ቅድመ ክፍያ፣ ቀሪ አከፋፈል እንዲሁም ደግሞ ጠቅላላ ስፋታቸውን ምን ያህል እንደሆነ መረጃዎችን ማግኘት ትችላላችሁ። ከዚህ በተጨማሪም ደግሞ ምናልባትም የንግድ ሱቅ መግዛት የምትፈልጉ ደንበኞች ካላችሁ ስክሪን ላይ ባስቀመጥኩላችሁ ስልክ መሰረት ሙሉ መረጃውን ማግኘት ትችላላችሁ። ዋትስአፕ፣ ቫይበር እንዲሁም ደግሞ ቴሌግራም እጠቀማለሁ። በእነዚህ ነገሮች አክሰስ ማድረግ ትችላላችሁ። ምናልባትም አብራችሁ ስለቆያችሁ በጣም ማመሰግናለሁ። መልካም ጊዜ